በየእንትኑ ላይ የሆነ ፕሮግራም ሲዘጋጅ ሀጠራው ሀሬ አስቀያሚ አንድ የሚያምር ነገር የለው። አፈር ብላ አንተ እንደዚህ እንደ ማስቲካ ነበር አንተ መጣል። ምንም የሚያምር መልክ የለ። የሆነ የአፍንጫ ቀዳዳ ራሱ አያሾልካል። ልክስክስ ገፈተራ ድኛ ቃቃቃቃ ብሏል አሉ። ግማታም ጥንባታም አንተ እከክ ለቅሶ እንኳን አልደረስክም አሉ። አንተ ሬሳህ ድረስ እከካ። የአፍንጫ ስፋት እኮ እንዲህ ስናይ እሬቻ እኮ ያየነው በአንተ አፍንጫ ቀዳዳ ነው። በዚህ ውስጥ አልፈን እኮ ነው እሬቻ ያየነው በአንተ አፍንጫ ስፋት ማለት ነው። የአፍንጫ ስፋት ራሱ የሬቻን ባል ያሳየው በአንተ አፍንጫ ነው። ሬቻ ነው ሬሳ ስም ራሱ ምን ሬቻ ነው? ሪቾ ነው ሬሳ ነው ስሙ። አፈር ብላ ሀጠራው ሀሬ ሬቻ ተባባሪ እናት ድንጋይ ታስበላ ብዬ እያልኩ ነው። ሪች ነው ምንድነው ስሙ? ሪች ወንድ ነው ሴት ነው ሉጢ ነው ቂጡን የተጠበጠበ አንተ ራስ ጋሪ ስገፋ አህያ ስትበዳ ያደክን አንተ ግማታም ጥባታም። አንተም ሰው ሆነ ደግሞ ተባባሪ አህያ ስታገላብጥ ሬሳ አህያ ጠባቂ ነበርክ። እዛ ገጠር ውስጥ አህያ ድንግልናህን በአህያ አስወሰድክ። ሪች ሆኖ ሪች የምትባል ግንጥልጥል ፊት አንተ እከካም አንተ ነህ አሉ ያስተዋወቅከው አንተ ነበር። አንተ ቁጭ ብለህ አብራ ስትስቅ ቪዲዮ አላየውም? ያን ያህል ቅርበት እያለህ ነው። እናት አፈር ድሜ ትብላ አንተ ልክስክ። ምን እናት አለ ሞተዋል በልጅነት በእንጀራ እናት ተገርፈ ያደክ። እንደውም አሁንም እንጀራ እናት ድጋሚ በቀጠቀጡ ማሎ ሲሊሊሊሊ እያለ በኦሮምኛ ታሪኩን ተናግሮ እኔ ደግሞ አፈር ልብላለት ምስኪን ብያለሁ። አፈር ድቅ ለአንተ ያዘንኩ ቃል አንተ ሀጠራው ሀሬ ሀቅ ይበላ። የቀነኒ አባት ፎቶውን ልክሎታለሁ። አንዱ አለምን ሳይሆን ይሄንን ወስላታ ነው መግደል ያለበት። ጠብቀው እናት ድንጋይ ታስበላ። አንተ ውሻ ውሻ ልጅ እናት አፈር ትብላ። ገፋት እንጂ ችግር የለም ነው ያለው አሉ። እናት ትገፋ አንተ ሀጠራው ደርቲ። እናንተ እየሄዳችሁ ሰዎች ታስፈራራላችሁ አይደል? ሚዲያ ላይ ሮማን እገለዋለሁ ብላለች። እናት አፈር ትብላ። አስገድለዋለሁ እገለዋለሁ። ምን አባታችሁ ልታመጡ ነው ሰው የምታስፈራሩት? ሀጠራው እናታችሁ አፈር ድሜ ትብላ። ማን አባ እንደሚፈራ ማን? እኔ ሮማን ነው የምፈራችሁ? ማንን ነው የምታስፈራሩት? ሮማን አስገድለዋለሁ ብላለች ምናምን ብላችሁ እኔን የምጠሩኝ ስሜን እናታችሁ ድንጋይ ትብላ። ሀጠራው አስገድለዋለሁ ምን ታመጣላችሁ? ሀጠራው ይሄ የሰማ